ህፃናት ህክምና አውትካሙ በጣም ደስ የሚል ነው። ልጆች በደንብ ይታመማሉ፣ ቶሎ ደግሞ ሪስፖንድ ያደርጉልናል ከአዋቂዎች የበለጠ ማለት ነው። አውትካሙን እዛው ጋር ስለምናየው ያ በጣም ሳቲስፋይንግ ነው። እናትየው በሲኤስ ብትወልድም የመጀመሪያው ጡት የሚወጣው ኮሌስትሮል የምንለው ያ በጣም ብዙ ጥቅም ያለው ወተት ነው እና ያንን ሚስ ባያደርጉ ጥሩ ነው ያስባል። ቫይታሚን ዲ የምንለው ቫይታሚን ዲ በጣም ትልቅ ንጥረ ነገር ነው ለሰውነታችን፣ ለአጥንታችን መጠንከር፣ ለብሬን ግሮዝ፣ ኦልሞስት ለሁሉ ነገር ለሰውነታችን ማደግ ቫይታሚን ዲ በደንብ ይጠቅመናል። ሰላም ውድ የናይል ኬር ቤተሰቦች፣ ይህ በናይል ኬር ዲጂታል ተዘጋጅቶ የሚቀርብላችሁ ጤናና ጤና ተኮር ፕሮግራማችን ነው። በዛሬ ዕለትም በአዲስ ርዕስ ከአዲስ ዶክተር ጋር ፕሮግራማችን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን የሚመራላችሁ እኔ ዶክተር ሱፊያን አብደላ ጁኒየር ጀነራል ፕራክቲሽነር ነኝ። የዛሬ እንግዳችን የሚሆኑት ራሳቸውን አስተዋውቀውልን ወደ ፕሮግራማችን እንገባለን። አመሰግናለሁ። እኔም በናይል ኬር ዲጂታል ሄልዝ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ስሜ ዶክተር ቶይማ ዩሱፍ እባላለሁ። በሀረማያ ዩኒቨርሲቲ ረዳት ፕሮፌሰርነትና በህፃናት ስፔሻሊስት ሐኪም ስራ እየሰራሁ ነው ያለሁት። እናመሰግናለን። ወደ ጥያቄዎቻችን ከመግባታችን በፊት ስለ ህክምና በተለይ ደግሞ ስለ ህፃናት በህፃናት ህክምና ላይ ስለ ስፔሻሊቲ እንደመስራቱ መጠን ስለ ህፃናት ህክምና ምን አይነት አስተያየት አላችሁ? ያው የህፃናት ህክምና ከውጭ ሲታይ በጣም ልጆቹ ስለማይናገሩ በጣም የሚከብድ ነገር እንደዛ ተደርጎ ነው የሚታየው፣ ግን እንደዛ አይደለም። የህፃናት ህክምና አውትካሙ በጣም ደስ የሚል ነው። ልጆቹ በደንብ ይታመማሉ፣ ቶሎ ደግሞ ሪስፖንድ ያደርጉልናል ከአዋቂዎች የበለጠ ማለት ነው። አውትካሙን እዛው ጋር ስለምናየው ያ በጣም ሳቲስፋይንግ ነው። ሁለተኛ ደግሞ እንደ እናት ሆነ ስታየው ያው እኔ እናትም ስለሆንኩኝ የህፃናት ስፔሻሊቲ በመማሪ በጣም ደስተኛ ነኝ። ያው በትምህርት ብቻ የማታገኛቸውን ሪሊ እያያቸው ስለሆነ የምትሄደው አንዳንድ ነገሮችን ያው እናት በመሆን ራሱ የምታገኛቸው ነገሮች አሉ ብዬ አስባለሁ። እናመሰግናለን። የዛሬ መወያያ ርዕሳችን የሚሆነው ስለ ህፃናት የአመጋገብ ሁኔታ ከጨቅላ ህፃነታቸው ጀምሮ ስላለው የአመጋገብ የምግብ ሁኔታ እና የጡት ማጥባት ሂደት ይሆናል። የመጀመሪያው ጥያቄ የሚሆነው አንድ እናት ህፃን ልጇን ጡት ከመች ጀምሮ ማጥባት አለባት? እንዴት ማጥባት ይኖርባታል? እንዲሁም ደግሞ እስከ መች ድረስ ነው አንድ ህፃን ልጅ የእናት ጡት ወተት ማግኘት ያለበት? ያው ልጅ ህፃን ጨቅላ ልጅ እንደተወለደ ዊዝን 1 ሀወር ነው የሚባለው። በመጀመሪያው 1 ሰዓት በኋላ እናት ማጥባት ትችላለች። ፍሪኩዌንሲው ደግሞ ኦን ዲማንድ ነው ማለት ያው ይህን ያህል የምንለው የለም። ልጁ በራበው ሰዓት በየ1 ሰዓቱ ሊሆን ይችላል፣ በየ2 ሰዓቱ ሊሆን ይችላል፣ በየ3 ሰዓቱ ሊሆን ይችላል። ማጥባት መቻል ያው በቻለችው እና ልጁ በፈለገበት ሰዓት ማለት ነው። ግን አንዳንድ ጊዜ ያው ታይምስ እናስመር ካለን ኤቭሪ 3 አወርስ ነው የሚባለው። ኤቭሪ 3 አወር ልጁ በደንብ ጠብቶ ያው ምልክቶች አሉ። ልጆች በደንብ መጥባታቸው ያው ህፃን ጨቅላ ሲሆኑ በተለይ በደንብ መጥባታቸው የሚታወቁበት ምልክቶች አሉ። እነዛ ምልክቶች በማየት ልጁ በጣም በደንብ ጠብቷል ወይ አልጠባም የሚለውን እናያለን። ሌላኛው ደግሞ ለምን ያህል ጊዜ ነው ጡት የምናጠባው የሚባለው። ጡት ብቻ እንግዲህ WHO የዓለም ጤና ድርጅት እንደሚለው ለእኛ ስፔሲፊካሊ ዲቨሎፒንግ ካንትሪ ላይ እስከ 6 ወር ጡት ብቻ ነው። ምንም ሌላ ተጨማሪ ነገር አያስፈልግም፣ ውሃም አያስፈልግም። ያው እንግዲህ ብዙ ጊዜ ሰው ልጅ ከተወለደ በኋላ ውሃም ነገር ስለሚሰጡ ውሃ አያስፈልግም። ውሃ በቂ ውሃ ጡት ውስጥ ስለሚገኝ ውሃ መስጠት አያስፈልግም። የመጀመሪያውን 6 ወር ጡት እንሰጣለን። ከዛ ግን ተጨማሪ ምግብ ያስፈልጋቸዋል። ተጨማሪ ምግብ ጡቱን ሳናቋርጥ ጡቱን እየቀጠለን ተጨማሪ ምግብ እንሰጣቸዋለን። ሌላ ደግሞ ዊኒንግ ፔሪድ የምንለው አለ። ከጡት ወተት ወደ ሌላ ምግብ ማለት ነው። ዊን ቀስ በቀስ ነው እሱ ደግሞ ዊን የሚደረገው እና ከተቻለ እስከ 2 ዓመት ድረስ ከተጨማሪ ምግብ ጋር የእናት ጡት ቢቀጥል ጥሩ ነው የምንለው። ሌላኛው ደግሞ እንደ ስህተት ብዬ የምወስደው ብዙ ጊዜ ያው ሰው በኦፕራሲዮን በሴስ ተደርገው የመውለድ ባህሪ ይኖራል። ያን ጊዜ አሁን ላይ የሚደረገው ምንድነው? ሰው ልክ ሴስ ከወለደ የመጀመሪያ 2 ቀን 3 ቀን ጡት አያጠቡም። ያው እናትየዋም ህመም ይኖራታል፣ ዲስኮምፈርት ይኖራታል። ኢሚዲየትሊ ወተት የጣሳ ወተት ይገዛል። እሱ ደግሞ ትክክል ነው ብዬ አላስብም። እናትየዋ በሴስ ብትወልድም የመጀመሪያው ጡት የሚወጣው ኮሌስትሮል የምንለው ያ በጣም ብዙ ጥቅም ያለው
ወተት ነውና ያንን ሚስ ባያረጉ ጥሩ ነው ብዬ አስባለሁ። እና ከተወለደ ዊዝን 1 አወር የእናት ጡት ቢጀምር እና ፍሪኩዌንሲው ደግሞ እንዳልኩት በየ3 ሰዓቱ እናትየዋ ከቻለች በየ1 ሰዓቱም ሊሆን ይችላል። እና ዱሬሽኑም ደግሞ የመጀመሪያውን 6 ወር ጡት ብቻ፣ ከዛ ደግሞ ተጨማሪ ምግብ መጀመር ይቻላል። እናመሰግናለን። ቀጣይ ጥያቄ የሚሆነው ያው ከእናት ጡት ወተት በተጨማሪ እንደ ምግብ ባልተናነሰ የሚታየው የፀሐይ ማሞቅ ወይም ደግሞ ሰንሻይን ኤክስፖዠር ነው እና ይሄኛውስ በምን አግባብ ነው መሆን ያለበት? ከምን ያህል ጊዜ ጀምሮ የሚለው ነገር። አሁን ፀሐይ ልጆችን ለማሞቅ ስንል ተወልደው ከ10ኛው ቀን ጀምሮ ማሞቅ እንችላለን። which means almost ከሁለተኛው ተወልደው በሁለተኛው ሳምንት ጀምሮ ፀሐይ ማሞቅ አለባቸው። ለምን ያህል ሰዓት ነው? ልክ ፀሐይ ሲሞቅና ታይሚንጉ ደግሞ ጠዋት ስናወጣቸው ከስንት ሰዓት እስከ ስንት ሰዓት ያለው ፀሐይ ነው። ፀሐዩን በደንብ የከረረ ፀሐይ መሆን የለበትም። ጠዋት ላይ ደግሞ አየር ቅዝቃዜ ያለበትም ፀሐይ መሆን የለበትም። ስለዚህ ታይም ሰዓት ብንመርጥ ከ3 ሰዓት እስከ 5 ሰዓት ባሉ መሀል ያለው ፀሐይ ቢሆን ተመራጭ ይሆናል። ለምን ያህል ጊዜ ደግሞ ፀሐዩ ላይ ልጁን እናስቀምጠው የሚለው ቢያንስ ከ20 እስከ 30 ደቂቃ ያህል ማለት ነው እና ሰውነቱን በሙሉ አውልቀን ልብሱን በሙሉ አውልቀን ምንም አይነት ቅባትን ሳንቀባ ሰውነቱን ሙሉ ሰውነቱን እንዲያገኘው ስፔሲፊካሊ አይኑንና ወንድ ከሆነ ደግሞ የዘር ፍሬውን ብቻ በመሸፈን ሌላ ፓርቱ ፀሐይ እንዲያገኝ አድርገን ፀሐይ ማሞቅ ነው። ዱሬሽኑ ደግሞ ለምን ያህል ይሄ ነገር ይቀጥል የሚለው ልጁ ራሱን ችሎ በእግሩ ሄዶ ፀሐይ የማግኘት ባህሪ እስኪኖረው ድረስ ሰንላይት ኤክስፖዠሩ መቀጠል አለበት ማለት ነው። አሁንም እንግዲህ እንደ ሚስቴክ ብዬ የምወስደው ሰው ያውቃል፣ ልጅ ፀሐይ ማሞቅ እንዳለበት ያውቃል። ግን አንደኛ የሚደረገው ምንድነው ልብስ በደንብ ራፕ አድርገው በደንብ አድርገው ጥቅልል አድርገው ይወጣሉ፣ ሙቀት ይሰጡታል፣ ያስገቡታል። እሱ ፀሐይ ማሞቅ የምንለው አይደለም። ሁለተኛ ላይ ደግሞ ያው አሁን ላይ ያው ኮንዶሚኒየም ስላለ ብርሃን በመስኮት ይገባል። በመስኮት የሚገባውን ብርሃን መጠቀም ያም ደግሞ ማሞቅ ነው እንጂ ስቲል ፕሮፐር ሰንላይት ኤክስፖዠር አገኘ የምንለው አይደለም። ሶስተኛው ደግሞ ቅባት መቀባት አይደለ? እዛው ጋር ውጭ ያወጡትና ፀሐይ እያስመቱት ቅባት ማሸት ማለት ነው እና ቅባት እየቀቡ እሱም ትክክል አይደለም። እነዚህ 3 ነገሮች ትክክል ያልሆኑ ማለት ነው። ያው ያሞቀን እየመሰለን ያላሞቅ ናቸው ነው ብዬ አስባለሁ። ስለዚህ የልጆች በፀሐይ በሚሞቁበት ጊዜ ህፃን ልጃችን ወደ ፀሐይ ለማሞቅ ስናስወጣ ሙሉ ሰውነቱ ፀሐይን ጨረር በቀጥታ ማግኘት አለበት፣ ቆዳው ማለት ነው። ይሄ ከሳይንሱ አንጻር እንዴት ነው? ምንድነው ጥቅሙ? ማለት ጀስት እንደ ትሬንድ ማለት በባህላዊም እናቶቻችን ከድሮ ጀምሮ ያደርጉት ነበረ፣ የተሳሳተ ዌዮች የሚጠቀሙ ማለት ነው። እና ከሳይንስ አንጻር ጥቅሙ ምንድን ነው? ለምንድን ነው ፀሐይ የምናስፈልገው? ያው ቫይታሚን ዲ የምንለው ቫይታሚን ዲ በጣም ትልቅ ንጥረ ነገር ነው ለሰውነታችን፣ ለአጥንታችን መጠንከር፣ ለጭንቅላት ብሬን ግሮዝ፣ ኦልሞስት ለሁሉ ነገር ለሰውነታችን ማደግ ቫይታሚን ዲ በደንብ ይጠቅመናል። ይህም ቫይታሚን ዲ ደግሞ የምናገኘው ከእናትየዋ የሚተላለፈው ቫይታሚን ዲ እስከ 2 ወር ድረስ ብቻ ነው አዲኩዌት የሚሆነው። ስለዚህ ይህንን ነገር ደግሞ ሜይንሊ የምናገኘው ከፀሐይ ብርሃን ነው። ከፀሐይ ብርሃን ስለሆነ የምናገኘው ፀሐይ በደንብ እና ፕሮፐርሊ ካላሞቅን እነዚህ ቅድም ያልኩት የአጥንት መሳሳት ይመጣል። ይህ የአጥንት መሳሳት ከጭንቅላት ሊነሳ ሊሆን ይችላል፣ ሳምባቸው ላይ ኢፌክት ሊያመጣ ይችላል፣ እግራቸውም ላይ ኢፌክት ሊያመጣ ይችላል እና ብዙ የሆነ ችግሮችን ተያይዞ የሚመጡ አሉ። ቫይታሚን ዲ ዴፊሽንሲ የምንለው እስከለተንም ብቻ ቦኑም ብቻ አጥንትን ብቻ የሚጎዳ አይደለም። የሳምባችን ያተነፋፈሳችን አጥንት የሚጎዳ ከሆነ ኢፌክት የሚመጣ ከሆነ እሱ ደግሞ ወደ ለኢንፌክሽን ልጆቹ ለሳምባ ኢንፌክሽን በቀላሉ ተጠቂ መሆን ባህሪ ይኖራቸዋል ማለት ነው። ስለዚህ ዶክተር እንደነገሩን የፀሐይ ልጅን ወደ ፀሐይ ብርሃን ማስወጣት ከእናት ጡት ወተት ከማጥባት ያልተናነሰ ጥቅም አለው። የልጆች እድገት ላይ በጣም የወደፊት ኑሯቸው ላይ ትልቅ የሆነ አስተዋጽኦ እንዳለው ነው የምንረዳው። በቀጣይ እንግዲህ ልጆች ጡት መጥባት እንዳለባቸው ተነጋግረናል። እስከ 6 ወር ያለ ምንም ተጨማሪ ምግብ ጡት መጥባት እንዳለባቸው ዶክተር ነግረውናል። ከዛ በተጨማሪስ ምግብ እንዴት ነው መጀመር ያለብን? ከ6 ወር በኋላ ተጨማሪ ምግብ የሚያስፈልጋቸው ከሆኑ ልጆች ያው እያደጉ ስለሚመጡ ከዛ አንጻር
ከ6 ወር በኋላ በምን አይነት ምግቦች ነው መጀመር ያለብን? ምን አይነት ምግቦችን መተው አለብን? ወይም ደግሞ ለልጆች መስጠት የሌለብን ምግብ አይነቶችስ አሉ ወይ? ሰዓት ውስጥ በየምን ያህል ጊዜ ነው ለልጆች መስጠት ያለብን ምግቡን የሚለው ነገር። እስከ 6 ወር ድረስ ምግብ ነው ጡት ብቻ ነው የምንሰጣቸው። ከ6 ወር በኋላ ኮምፕሊመንተሪ ወይ ተጨማሪ ምግቦችን እንሰጣቸዋለን። እነዚህ ተጨማሪ ምግቦችን የምንሰጣቸው በጣም የተመጣጠኑ መሆን አለበት። ሃይ ኪሎ ካሎሪ ያላቸው እንደዛውም ሃይ ፕሮቲን ኮንቴንት ያላቸውን ምግቦች መጠቀም መቻል አለብን። ከ6 ወር በኋላ ምን አይነት ምግብ ነው እንግዲህ መጀመሪያ ላይ ልጅ ያው ከጡት ብቻ ነው እንግዲህ ጡት ማለት ደግሞ ፈሳሽ ነገር ነው አይደለ? በአንዴ ወደ ሶሊድ አንሄድም። ሰሚ ሶሊድ ነገር ነው የተፈጨ ነገር ቢሆን እንደዛ አይነት ነገር ነው የምንሰጣቸው። እና አሁን ያው ከ6 ወር በኋላ ምን መጀመር አለብን ምን መጀመር የለብንም የሚለው ስመጣ እና ፍሪኩዌንሲው እንዴት ነው የሚለው አሁን መጀመር የሌለብን ምግቦች እንዳሉ ሁሉ የመጀመር አሁን ያለብን ሜንሊ ሃይ ካሎሪ ያላቸው ምግቦች መጠቀም እንችላለን። የእንስሳት ተዋጽኦችን መጠቀም እንችላለን። ፍሩቶች መጠቀም እንችላለን። ጥራጥሬዎች መጠቀም እንችላለን። ግን ፍሩትና ቬጂቴብል ማለት ነው። ፍሩትና ቬጂቴብል ስል ደግሞ የማንጠቀሞች አሉ፣ የምንጠቀማቸው አሉ። ሁሉንም ሳናጠቃለን ማለት ነው። አሁን እንደ 6 ወር ላይ ምን እንጀምር ብለን ከወሰድን ያው በቀን ጡት ተጨማሪ ስላለ በቀን ከ2 እስከ 3 ጊዜ ከ6 ወር እስከ 8 ወር ያሉ ልጆች ከ2 እስከ 3 ጊዜ ምግብ እንሰጣቸዋለን። ስናክ ደግሞ 1 to 2 ታይምስ ይኖራቸዋል ብረስት ፊዲንጉ ስላለ ማለት ነው። እና ምን እንስጣቸው የሚለው ነገር አሁን ጠዋት ላይ ስማሽድ ፖታቶ መጠቀም እንችላለን። ድንች ማለት ነው። ድንች ስንሰጥ ደግሞ ዝም ብለን አይደለም ድንች ብቻ የምንሰጠው። ድንቹን ማበልጸግ መቻል አለብን፣ ኮንቴንት ፕሮቲኑ ሃይ እንዲሆንልን ማለት ነው። እና ድንቹን በወተት በቲሚር አድርገን ብንፈጭላቸው ብንሰጣቸውን የበለጸገ ምግብ ይሆንላቸዋል ማለት ነው። ከዛ ደግሞ ወይ ስናኩን እሱን ድንቻውን ጠዋት ከሰጠን ስናኩ ላይ ደግሞ ካሮት መጠቀም እንችላለን። ስቲል ካሮቱንም እንደቀደም እንዳልኩት ማበልጸግ መቻል እንችላለን ማለት ነው። እሱም በዮገርት ወይ ደግሞ እርጎን በወተት የወተት ቦታ የተጠቀምነውን እዛኛው ጋር ሚልክ ተጠቅመናል፣ እዚኛው ጋር እርጎ ተጠቅመን ካሮት አድርገን ቲምር ተጠቅመን ቴስቱም ጥሩ ይሆንላቸዋል። እነዚህ ነገር እየተጠቀምን መስጠት እንችላለን። ሌላው ደግሞ እኛ ጋር እንግዲህ አፕሊካብል እና የምንችለው ራይት ኤንድ ሌፍት ማግኘት የምንችለው ምጥን የምንለው ምግብ ነው አለ። ከ6 ወር በኋላ ብዙ ጊዜ ምጥን ብለን ከጥራጥሬ የሚዘጋጅ ምጥን መጠቀም እንችላለን። ከዛ አሁን ደግሞ ያው ብዙ ጊዜ ምጥን ችግር ያመጣል። ሃይ ፋይበር ስላለው ብዙዎቹ ፍራፍሬ ናቸው፣ ጥራጥሬ ናቸው። እነዚህ ጥራጥሬዎቹ ብዙ ባቄላ፣ አተር እነዛ ነገሮች በጣም የሚበዙ ከሆነ ውስጡ ሃይ ፋይበር ነው የሚሆነው፣ ኢንፌክት ሊኖረው ይችላል። ሌላኛው ነገር ደግሞ ምንድነው ምጥን ስናዘጋጅ ያው መጀመሪያ ላይ ምግብ ቴስት ስናስጀምራቸው ልጆች ከአለርጂክ መሆናቸውን አለመሆናቸውን ማወቅ መቻል አለብን። ምጥን ግን ስናዘጋጅ ከ12 እህሎች ሁሉ ነው የምናካትተው እና ለየብቻ አሁን ለምሳሌ የስንዴ ነገር ከሆነ ለብቻ ለ2 ቀን ለ3 ቀን ቼክ ማድረግ፣ አተር ከሆነ አተሩንም ለብቻ ፈጭተን ሰጥተን ምንም ልጁ አለርጂክ የማይኖረው ከሆነ ለ2 ቀን ለ3 ቀን ለተከታታይ ሰጥተነው ልጁ ላይ ኢፌክት ችግር ካላመጣ ዜን አንድ ላይ ሁሉንም ጨምረን ምጥኑን ማዘጋጀት እንችላለን ማለት ነው። እና ሌላኛው ነገር ደግሞ ምንድነው ብዙውን ጊዜ እንቁላልና አቮካዶ እነዚህኞቹ እንግዲህ ሃይ ፕሮቲን ኮንቴንት አይደለ ሃይ ፋት ያላቸው ምግቦች ናቸው። እነዚህ ምግቦች ያው በተለምዶ ሰው ይፈራል፣ ለልጁ አይሰጥም። እንቁላል 1 ዓመት በታች ያው በተለምዶ ነው፣ ግን ሳይንሱ እንደዛ አይደለም የሚለው። ከ6 ወር በኋላ መጀመር እንችላለን። ኢቨን ሪስክ ኦፍ አለርጂ ቴስት አሜሪካን አካዳሚ ኦፍ ፔዲያትሪክስ ሪኮመንድ የሚያደርገው ያው እነሱ ከ4 እስከ 6 ወር ላይ ቴስት ስለሚያደርጉ ምግብ እንቁላል ያስጀምራሉ፣ ሪስክ ኦፍ አለርጂውን ይቀንሳል ብለው ስለሚያስቡ። ስለዚህ ከ6 ወር በኋላ እንቁላል መስጠት አለብን፣ መስጠት አለብን። አቮካዶ መስጠት አለብን፣ መስጠት አለብን። ግን በምን አይነት ወይ ነው የምንሰጠው የሚለው ደግሞ ነገር ኢፌክት ያደርጋል ማለት ነው፣ እኛ የምንጠቀምበት ማለት ነው። እሺ ብዙ ጊዜ ያው የምንጠቀመው እቺ ውስጧ ያለችዋን እንቁላል በመፍጨት ነው። እንግዲህ ዝም ብለን የምንሰጣቸው ከሆነ ትን ይላቸዋል። ፈጭተን ሰሚሶሊድ አድርገን ኢንትሮዲስ ማድረግ እንችላለን፣ ስሞል አማውንት አድርገን ማለት ነው። እና ለመጀመሪያ 3 ቀን አለርጂ ካለው የለውም የሚለውን ነገር። አቮካዶም እንደዛው ነው የሚሆነው። ከእንግዲህ ቅድም እንዳልኩ
ፍሪኩዌንሲው ምን ያህል ነው ያልከኛል? ከ6 እስከ 8 በቀን 3 ሰጥተናቸው ከ2 እስከ 3 ጊዜ ምግብ ስናክ 1 to 2 ታይምስ ይኖሯቸዋል። ከ8 እስከ 12 ግን 3 to 4 ታይምስ እና ስናካቸው ደግሞ 3 ታይምስ መሆን ይችላል። እሺ በተጨማሪ ምን አይነት ምግቦችን ከህፃናት ማስወገድ አለብን? አሁን ለምሳሌ በአብዛኛው ትንሽ በኢኮኖሚያቸው ሻል ያሉ ወላጆች ልጆቻቸውን የታሸገ ምግቦች ማስጀመር ላይ እንትን ይላሉ እና እነዛ ነገሮች እንዴት ናቸው? ፍሩት ጁሶች፣ ማር እንዲሁም ደግሞ አሳ፣ እነዚህን በመሳሰሉ የምግቦች እንትን ላይ ምን አይነት አስተያየት ነው ያለው? የታሸጉ ምግቦች ጭራሽ ፎርቢድን ናቸው። ለልጆች የታሸጉ ምግቦችን አንጠቀምም። ስፔሲፊካሊ ፍሩት ጁስ ደግሞ በቃ አይቻልም። ከ1 ዓመት በታች ኮንቴንቶቹን ካልገ ሃይ ሹገር ኮንቴንት ያላቸው ናቸው፣ ኬሚካል ያላቸው ናቸው። እነሱ የሚመከሩ ምግቦች አይሰጥም። ፍሩት ጁስ አንሰጥም። የታሸጉ ምግቦችም እንደዛው። ሌላኛው ነገር ደግሞ ምንድነው ሃኒ ማር አይደለም የምንለው። ማር በተለምዶ ያው የኛም ህብረተሰብ ብዙ ጊዜ አይሰጥም። አፍ መፍታት ይከለክላቸዋል ብለው ስለሚያስቡ እና ማር አይሰጡም። ግን ኢፌክቱ አፍ ማኮላተፍ ሳይሆን ነርቭ ላይ ነው። ቡቱሊዝም የምንል ፓራላይሲስ እንደ ፖሊዮ አይነት ፓራላይሲስ ስለሚያመጣ ከ1 ዓመት በታች ማርም አይሰጥም። ሌላኛው ደግሞ ስኳር፣ ጨው አይደለ። እነዚህ ነገሮች ለህፃን የማይሰጡ ነገሮች ናቸው። ጨው ምግባቸው ውስጥ ከጨመርን ያው ሳልት የራሱ የሆነ ኢፌክቶች አሉት። ኩላሊት ላይም ኢፌክት ያመጣል። ኤሌክትሮላይት የምንለው ሰውነታችን ውስጥ ያለ ንጥረ ነገር ላይም ችግር ስለሚያመጣ እሱን አንሰጥም። ስኳር ያላቸውንም ነገሮች እንደዛው አንሰጥም። ከ1 ዓመት በታች ላይ የማንሰጣቸው ምግቦች ማለት ነው። ሌላኛው ያው ቅድም እንዳልከው ፍሩት ጁስ ጭራሽ አንሰጥም፣ ማርም አንሰጥም። ሌላኛው ደግሞ ስለ አሳ ነው። አሳ ያው ኦሜጋ 3 ነው ያለው። አሳ ከ6 ወር ጀምሮ በጣም የምንፈልገው ለጭንቅላት ለልጆች አእምሮ መበልጸግ በጣም የሚያስፈልግ ንጥረ ነገር ነው። ግን አይነት አላቸው አሳዎቹ። የትኞቹ አሳዎች ናቸው የምንሰጣቸው ለልጆች፣ የትኞቹ አሳዎች ለልጆች አንሰጥም ብለን ያው እኛ ሀገር ያለው አሳ ያን ያህል ኢፌክት ያለው አይነት ዘር መጥፎ ዘር የምንለው አሳ አይደለም። የሻርክ የምንለውን አሳ አንጠቀምም ለ1 ዓመት። ስለዚህ ቱና እና አበለብል ሎካሊ አበለብል የሆነውን አሳ መጠቀም እንችላለን ከ6 ወር በኋላ። እሺ በተጨማሪ ደግሞ የምግብ አዘገጃጀት ሂደቱ እንዴት መሆን አለበት? ያው ህፃናት የበሽታ መከላከል አቅማቸው ከትልልቅ ሰዎች ያነሰ ነው እና ለነሱ ለሌላው ሰው እንደሚዘጋጀው ምግብ ነው ማዘጋጀት ያለብን ወይስ የተለየ የሆነ የአዘገጃጀት ሂደት ያስፈልገዋል? አዎ ልጆች ላይ ያው ኢሚኒቲያቸውም የበሽታ አንተም እንዳልከው የበሽታ መከላከል አቅማቸው በጣም የወረደ ነው እና ምግብ አዘገጃጀታችንም በጣም ንጽህና ትልቁ ቦታ የሚይዝ ቦታ ነው። የህፃንን ልጅ ምግብ ስናዘጋጅ ንጽህና በጣም ትልቁን ቦታ የሚይዝ ነው። ሌላኛው ደግሞ ትዕግስት አይደለ። ምግብ በቀን ስንቴ ነው? 6-8 ነው የሚዘጋጀው እና አንድ ያዘጋጅተን እንደ ትልቅ ሰው ቁርስ፣ ምሳ እያሞቅን ለልጆች የምንሰጠው አይደለም። ለልጆች ሁሌ ፍሬሽ መሆን አለበት። ለምን ምግቦች በተቀመጡ ቁጥር ሪስክ አላቸው፣ የመመረዝ ሪስክ ስላላቸው ፍሬሽ ምግብ ቢሆን በተቻለ መጠን ይመከራል እና ንጽህናው ደግሞ በጣም የተጠበቀ ቢሆን ጥሩ ይሆናል። ሶስተኛው ደግሞ አማውንት ነው። እንግዲህ አሁን ምግብ ስንሰጥ ሲዘጋጅ መጠን አይደለ መለካት። ያው እኛ እንግዲህ ያው ልጆች እስኪበቁ እስኪጠግቡ ድረስ እንሰጣቸዋለን አይደለ። ግን መመጠን መቻል አለብን። ምን ያህል እንስጣቸው የሚለው ማለት ነው። ያው አንድ መቼም በግራም ቼክ አድርገን አይደለም የምንሰጠው ስንሰጥ ማለት ነው። ግን ያው መጠኑን ለማወቅ ያህል በቀን ያው ከመካከለኛ ሲኒ የምንለው የ50 ግራም ይዛል ብለን እንወስዳለን። ያንን ያህል አንዴ ሲጠቀም አንድ ኢንፋንት የምንለው አንዴ ምግብ ሲጠቀም ያችን መካከለኛ ሲኒ ያህል ምግብ የሚጨርስ ከሆነ ያ ለእድገቱ በቂ ነው ብለን እንወስዳለን። እሺ ከዚህ በተጨማሪ የላም ወተት ለህፃናት አስፈላጊ ነው ወይስ ደግሞ በምን ያህል መች ነው መስጠት ያለብን፣ እንዴት ነው መስጠት ያለብን የሚለውን ነገር? አዎ የላም ወተት ያው በእድሜያቸው ይወስናል ጥቅምነቱ ማለት ነው። እና የላም ወተት ከ1 ዓመት በታች ጭራሽ ባይሰጥ ብለን ነው ሪኮመንድ የሚያደርገው። ሪኮመንዴሽኑ አሜሪካን አካዳሚ ፔዲያትሪክስ እሱን ነው ሪኮመንድ የሚያደርገው። WHO ሪኮመንዴሽኑ እሱ ነው። ከ1 ዓመት በታች የላም ወተት አንሰጥ። ምክንያቱም
የላም ወተት ውስጥ ያለው ፕሮቲን ኮንቴንቱ በጣም ትልቅ ነው። የሃይ ፕሮቲን ኮንቴንት ኦፍ ካው ሚልክ ውስጥ ያለው ደግሞ አንጀታቸው ላይ ኢንቪዚብል የሆነ ብሊዲንግ ያመጣል እና ኮላይተስ የምንለው እሱ ደግሞ አኒሚያ ሊያመጣ ይችላል። የአይረን ዴፊሸንሲ አኒሚያ የምንለው ማለት ነው። ሁለተኛ ደግሞ ሪስክ ኦፍ አለርጂ ይኖራቸዋል ልጆቹ ማለት ነው እና ሪስክ ኦፍ አለርጂ ሊኖራቸው ይችላል። ሶስተኛው ደግሞ ኢቨን ሶዲየም ኮንቴንቱ ካው ሚልክ ውስጥ ያለው ሃይ ነው ከዛኛው ኮምፔር ስናደርግ እና ስቲል ሬናል ችግር ሊያመጣ ይችላል። እንግዲህ አሁን የሚጠየቀው ጥያቄ ብዙ ጊዜ ምንድን ነው ሁሉም ብዙ ሰው የከብት ወተት ጠጥተን ነው እኛ የሚያደግነው መች ምን ሆንን ይመጣል አይደለ? እኛስ ምን ተደረግን? ግን አሁን ካየኸው አይረን ዴፊሸንሲ አኒሚያ ምን ያህል ነው ፕሪቫለንሱ ብለህ ቼክ ብታደርግ ኦልሞስት 41% ነው። 41% ማለት ነው በጣም ትልቅ ነው እና ልጆች ሰውነታቸው ወፍራም ሆኖ አይረን ናቸው የወረደ ይሆናል። አይረን ከወረደ ደግሞ በጣም የጭንቅላት ላይ ኢፌክት አለ። በጣም ብዙ ኦርጋኖች እንግዲህ አፌክትድ ይሆናሉ እና የከብት ወተት ኖርማሊ ካሰብነው የላም ወተት ለጥጃ ነው አይደለ? ጥጃን በትንሽ ቀን ውስጥ ነው ጥጃዎች በጣም ኪሎ የሚጨምሩት። ኒዮኔት ደግሞ ኢንፋንት ላይ ደግሞ ስትመጣ ምን ያህል ጊዜ ይወስዳል እና ለኛ ለህፃን ልጅ የተዘጋጀ ወተት አለ እና ከ1 ዓመት በታች ጭራሽ አንሰጥም። ከ1 ዓመት በኋላ መጠቀም እንችላለን። ኢቨን እንግዲህ ዌስተርን ላይ ከ2 ዓመት በኋላ ነው የሚለው፣ ግን ያው ከ1 ዓመት በኋላ መጠቀም እንችላለን። ከ1 ዓመት በኋላ አይረን ዴፊሸንሲ አኒሚያ ከሌላቸው መጠቀም እንችላለን። እስቲል አይረን ዴፊሸንሲ አኒሚያ ካላቸው እስከ 2 ዓመት ድረስ መጠበቅ ግዴታ ይሆናል። ከ2 ዓመት በኋላ ነው ያንን ወተት መጠቀም እንችላለን። እንግዲህ አሁን ደግሞ ምንድነው የመጣው ካው ሚልክስ አይደል? ኢን ዲቨሎፒንግ ካንትሪ ኦፕሽኖች አሉ። እንግዲህ ዩኒሴፍም የዓለም ጤና ድርጅትም ያወጣው እናትየዋ ከሌለች በአደጋም ሊሆን ይችላል ወይ ሞታ ወይ ከሌለች ፎርሙላ ሚልክ አፎርድ ካላረጉ ምንም ኦፕሽን ከሌላቸው ካው ሚልክ መጀመር አለባቸው። ግን ካው ሚልኩን እንዴት ነው የሚጀምሩት? ነው ዳይሉት ማድረግ ነው አይደል? 2/3 ወተት መጠቀም 1/3 ውሃ ይጠቀማሉ። ይሄ እንደ ኦፕሽን የምንወስደው አይደለም። በቃ አማራጭ ከሌለ ይሄኛውን መጠቀም ይቻላል ብሎ ሪኮመንድ አድርጓል። ግን ሌዛን 1 year አንሰጥም። በጣም እናመሰግናለን። ያው እንግዲህ ዶክተር እንደነገሩን ሙሉ በሙሉ የላም ወተት ለጥጃዋ የእናት ወተቷ ነው። ለሰው ልጅ ደግሞ ልክ እንደ ላሟ ሁሉ ለእናቱ ነች ወተቱን መስጠት ያለባት። እናትየው ማትኖር በተለያዩ ጉዳዮች ማጥዋት ማትችል ከሆነ ከጤና ጋር በተያያዙ ጉዳዮች ከተፈጥሮም ጋር በተያያዙ ጉዳዮች ልጁን ጡት ማጥባት የማትችል ከሆነ የእናቱን ጡት ማግኘት የማይችል ከሆነ አንድ ህፃን ልጅ በውሃ የተደባለቀ 2/3 ወተት 1/3 ውሃ የሆነ ወተትን መጠቀም እንደሚቻል ግን እንደ የእናት ጡት አማራጭ የምንጠቀመው ነገር እንዳልሆነ ዶክተር ገልጸውልናል። በጣም እናመሰግናለን። ከዚህ በተጨማሪ አንድ ከወተት ከማጥባት የእናት ጡት ከማጥባት ጋር በተያያዘ አንድ ተጨማሪ ጥያቄ አለኝ። ምንድነው እሱም ያው ለ6 ወር እናቶች ጡት ማጥባት አለባቸው። ለ6 ወር አንድ ልጅ የእናትን ጡት ብቻ ነው መጥባት ያለበት ብለናል። እኛ ደግሞ የኢኮኖሚ ስታተሳችን የታወቀ ነው እንደ ሀገር። እናትየው በቂ ምግብ የማግኘት እንትኗ የተረጋገጠ አይደለም እና ያ ነገር ልጁ ላይ ኢፌክት ሊኖር ይችላል ወይ? ማለት እናትየውን ሞር ኬር ማድረግ አለብን ወይ? ተጨማሪ ምግቦች ያስፈልጋታል ወይ? ለ6 ወር ልጁን ጡት ብቻ በምታጠባበት ጊዜ ልጁ ዳይሬክትሊ እሷ ከምትመገበው የምግብ ሁኔታ ይዘት ጋር ይያያዛል ወይ? የልጁና የእናትየው የምግብ ሁኔታ ይገናኛል ወይ? ዴፊኒትሊ በደንብ አድርጎ ነው የሚገናኘው። እናትየዋ ማልኖርሽ እጥረት የሚኖራት ከሆነ ልጁ ያው ነገር ነው የሚከሰትበት። ያው በተለምዶ አራስ የሚባል ነገር አለ አይደል? ሰው ከወለደ በኋላ አራስ ይቀመጣል። ያኔ ምግብን በደንብ የሚበላው ያኔ ነው። የሚጠጣ ነገርን በደንብ የሚጠጣው ያኔ ነው። ፈሳሽ የሚወሰደው በደንብ ሰው ሲያጠባ ነው እና ኒውትሪሽስ የሆኑ ነገሮችን በደንብ የሚወስዱት ኢቨን ፕሬግናንሲ ላይ ሳይሆን ፖስት ዴሊቨር ካረጉ በኋላ ነው። እነዛም ነገሮች ኢዝሊ አሰሰብል የሚሆንላቸው እና እናት በደንብ በምግብ ራሷን ማበልጸግ አለባት፣ መብላት አለባት። ለምን ለራሷ ብቻ አይደለችም
መጀመሪያ 3 የምትበላ እናት ስታቀባ እንደ ህፃን ልጅ ማለት ነው ስናክ ያስፈልጋታል፣ የሚጠጣ ወተት ያስፈልጋታል። እነዛ ነገሮች ተጨማሪ ግዴታ መኖር አለበት ማለት ነው ልጁ ለማደግ። ስለዚህ ባሎች ለምታጠባ ሚስታችሁ የተለየ እንክብካቤ ያስፈልጋቸዋል፣ ለሚስታችሁም ለልጃችሁም ሲባል ማለት ነው። እሺ እናመሰግናለን። ለነበረን ቆይታ ከፍ ያለ ምስጋና ነው ያለኝ። ጥሪያችንን አክብራችሁ እዚህ መጥታችሁ ለማህበረሰቡን የሚጠቅም መረጃ ስለሰጣችሁ ከልብ አመሰግናለሁ። አክብራችሁ ስለጠራችሁ አመሰግናለሁ።